በመዝሙር ሲሉ እንደነበረው ትጠበቃለህ ብለዋል። እውነት ነው። እየጠበቃችሁ የመጣችሁ ታገኙታላችሁ። አለ እሱ ኢየሱስ ይባላል። በጣም አምናለሁ፣ እናንተም ታምናላችሁ። ኢየሱስ በመካከላችን አለ። ስለዚህ እሱ ይናገረናል፣ ያስተምረናል፣ መንፈሱን ይልካል፣ ይፈውሰናል፣ የሚገባንን የሚያስፈልገንን ነገር ሁሉ ይሰጠናል ብዬ አምናለሁ። ልባችንን አስፍተን እንገኝ። ለእኔም ጸልዩ፣ ለእናንተም ጸልዩ። እግዚአብሔር ሁላችንን ይባርክ። የእኔንም አንደበት ይክፈት፣ የእናንተንም ልብ ጆሮ ይክፈት። የእግዚአብሔርን ነገር ለማስተዋል እግዚአብሔር ጆሮአችንን እንዲከፍትልን ያስፈልጋል። ክብር ለኢየሱስ ይሁን። በዚህ ማለዳ እንድናገር በልቤ ውስጥ ያለው ቃል ስለ ተስፋችን ነው። ታላቅ ተስፋ እግዚአብሔር ሰጥቶናል እና ይህንን ተስፋ አጥርተን እንድናይ ወይም አጥርተን እንድንይዝ የሚል መልእክት ነው በልቤ ያለው። እግዚአብሔርን ቃል ለመግቢያ የሚሆን ከአንደኛ ቆሮንቶስ ምዕራፍ 15 ላይ አነብና እግዚአብሔር ይናገረናል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 በኢየሱስ ስም አነባለሁ። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ወይም የምናሳዝን ነን ለማለት ነው። በዚህ ቃል መነሻነት ተስፋችንን አጥርተን እንያዝ በሚል ርዕስ የእግዚአብሔርን ቃል እናገራለሁ። እስኪ እግዚአብሔር እንዲያስተምረን አንዴ ጸልይ። ነገር ጌታ ኢየሱስ አንተ ለልባችን ተናገር። ለቤተ ክርስቲያን የምትናገር አንተ ነህ፣ ለሕዝብ የምትናገር አንተ ነህ። ጌታ ኢየሱስ ለልባችን፣ ለነፍሳችን፣ ለሕይወታችን አንተ ተናገር። እኔንም አንደበት ክፈት፣ የቃልን ደጆች አብራ። ጌታ ኢየሱስ በመካከላችን ተገኝ። በጌታ በኢየሱስ ክርስቶስ ስም እንቀመጣለን። ኢየሱስ ይባርካችሁ። ኢየሱስ ይባረክ። ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። እንግዲህ እግዚአብሔር ሁልጊዜ ለልባችን ይናገራል፣ ለነፍሳችን ይናገራል። እኔም በጣም ይሰማኛል ይህ መልእክት በልቤ ማለት ነው። ጌታ ኢየሱስ ረድቶን እጅ ጊዜ የልብ ዓይን ፈውስ ጊዜ እግዚአብሔር ያደርግልን እላለሁ። ቃሉን ላከ ፈወሳቸው ይላል። ፈውስ የሥጋ ፈውስ ብቻ አይደለም ያለው፣ የነፍስ ፈውስ አለ፣ የልብ ፈውስ አለ። ዓይንም ሲባል ሁለት አይነት ዓይን አለ። የተፈጥሮ የሥጋ ዓይን አለ፣ የልብ ዓይንም አለ። የሥጋ ዓይኖችን ጌታ ኢየሱስ በተአምራት ሲፈውስ አይተናል፣ በዋራም ሜዳ ላይ በሌላም ቦታ። የልብ ዓይኖችንም ይፈውሳል። ስለዚህ ይህች የማለዳ የመጀመሪያ ጊዜ እስቲ ጌታ ኢየሱስን ሁላችንንም በቃ በደንብ ከፍቶልን እያየንም ካለን የበለጠ አጥርተን እንድናይ ይክፈትልን። ደግሞ በቃ ጭልጭል የሚል በደንብ የማይታየን ካለም ደግሞ እንደገና ከፍቶ ያሳየን። ስለዚህ ይህ የመጀመሪያ ሰዓት የልብ ዓይኖቻችን ፈውስ ሰዓት ቢሆን የልብ ዓይኖቻችን ይህንን ታላቅ ተስፋ ማየት እንዲችሉ እግዚአብሔር የሰጠን ተስፋ ታላቅ ነው። ስለዚህ ጳውሎስ በጣም ይጠይቃል ይህን ጥያቄ። በቃ ምስኪኖች ነን እኛ፣ በዚህች ሕይወት ብቻ ተስፋ የምናደርግ ከሆነ ምስኪኖች ነን። ኢየሱስ ክርስቶስን እስከምን ድረስ ተስፋ እናደርገዋለን? እስከምን ድረስ ነው ተስፋ የምናደርገው? እስከምን ድረስ ነው ተስፋ የምናደርገው? ኢየሱስ ክርስቶስ ተስፋ ነው። ይፈውሳል፣ ድንቅ ተአምራትን ይሰራል፣ ይመግባል፣ ያበላል፣ ያጠጣል፣ እንጀራም ይሰጣል፣ ውሃም ይሰጣል፣ ሌላም ይሰጣል፣ ፈውስም ያደርጋል፣ የሥጋ ፈውስ። ግን እስከምን ድረስ ነው ተስፋ የምናደርገው እኛ? ጳውሎስ እዚህ ጋር በዚህች ሕይወት ብቻ ከሆነ ተስፋ የምናደርገው ከሰው ሁሉ ይልቅ ምስኪን ነን። በጣም ነው የሚገርመው ይሄ ቃል። ከሰው ሁሉ ይልቅ ምስኪን ነን ይላል። ከሰው ሁሉ ይልቅ የምናሳዝን ነን ማለት ነው። እና ለምንድን ነው ከሰው ይልቅ ሁሉ ይልቅ የምናሳዝን ወይም ምስኪን የምንሆነው? በዚህች ሕይወት ብቻ ከሆነ ክርስቶስ ተስፋ የሚደረገው ከሰው ሁሉ ይልቅ ምስኪን የሚያስብለው ለምንድን ነው? እንደዚህ ብለን ስናይ ምንድን ነው የእግዚአብሔር ቃል የሚነግረን? ሰው ሁሉ መቼም ሲኖር ምድር ላይ ሲኖር ሰው ለመብላት፣ ለመጠጣት፣ ለመኖር፣ ለመስራት
ለመማር ልጆችን ወልዶ ለማሳደግ ለማስተማር እንዲህ በምድር ላይ ላለ ኑሮ ሁሉ የሚከፈልን መስዋዕትነት ይከፍላል። ክርስቲያንም ደግሞ ስጋ ለባሽ ስለሆነ ያንን ይከፍላል። በምድር ላይ ስንኖር ለሚያስፈልገን ነገር ሁሉ መክፈላችን አይቀርም። እንደ ማንኛውም ሰው መታመምም አለ፣ ሌላም አለ። በስጋ ላይ የሚያልፉ ነገሮች በክርስቲያንም ሕይወት ያልፋሉ፣ በማንም ላይ እንደሚያልፍ ማለት ነው። ግን ለክርስቲያን ተጨማሪው ነገር ምንድነው? አዲስ አንድ ተስፋ፣ ሕያው ተስፋ፣ ዘላለማዊ ተስፋ፣ የበለጠ ነገር ስላለ ተጨማሪ የሚከፍለው ነገር አለ። ክርስቲያን ተጨማሪ የሚከፍለው ነገር አለ። ኢየሱስ ክርስቶስን ተስፋ በማድረጋችን፣ ኢየሱስ ክርስቶስን በመከተላችን የሚደርስ ስደት አለ፣ የሚደርስ ነቀፋ አለ፣ የሚከፈል መስዋዕትነት አለ፣ ተጨማሪ ነገር አለ እና ለክርስቲያን ተስፋው ይህች ሕይወት ብቻ ከሆነች ሌሎች ሰዎች የሚከፍሉትን መስዋዕትነት በዓለም ያሉ ወንድሞቻችሁ ያን መከራ ሁሉ እንዲቀበሉ እያወቃችሁ የሚል ጥቅስ አለ። በዓለም ያሉ ሰዎች የሚቀበሉትንም እየተቀበለ እንደገና ደግሞ ክርስቲያን በመሆኑ የሚመጣበትን ስደት ጨምሮ ለምንድን ነው የሚቀበለው? ስለዚህ ተስፋው ይሄው ብቻ ከሆነ በዚህች ሕይወት ብቻ ከሆነ ተስፋ የሚያደርገው እውነትም ምስኪን፣ እውነትም ትልቅ ምስኪንነት እና ጳውሎስ እዚሁ መጽሐፍ ላይ በጣም የሚጠይቀው ጠንከር ያሉ ጥያቄዎች አሉ። ቁጥር 30 ላይ ወረድ ብላችሁ እኛ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? ተስፋው ይሄው ብቻ ከሆነ ማለት ነው። በዚህች ሕይወት ብቻ ከሆነ ተስፋ የሚደረገው ኑሮ ይሄው ሕይወት ብቻ ከሆነ ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው? በጌታችን በክርስቶስ ኢየሱስ ባለኝ በእናንተ ትምክህት እየማልኩ ወንድሞቼ ሆይ ዕለት ዕለት እሞታለሁ ይልና ቁጥር 32 ላይ እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታንስ የማይነሱ ከሆነ ምን ይጠቅመኛል? በኤፌሶን ከአውሬ ጋር እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ከአውሬ ጋር እንደ መታገል ያለ ትግል በኤፌሶን የታገልኩት እኮ ተስፋ አለ ብዬ ነው። ሌላ ሕይወት አለ ብዬ ነው። ከዚህ ሕይወት ያለፈ ሕይወት እንዳለ ገብቶኝ ነው። አለበለዚያ እንደዚያ ካልሆነ በቃ እንደማንም እንብላ እንጠጣ እንሙት ይላል። ነገ እንሞታለንና እንብላና እንጠጣ ይላል። የሚበልጥ ተስፋ ከሌለ ለምንድን ነው ተጨማሪ መስዋዕትነት እንከፍል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ እንደዚሁ ያለ ጠንከር ያሉ ጥያቄዎችን ይጠይቃል። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 25 ጀምሮ ጳውሎስ በሕይወቱ ያለፈበትን ነገር ሲናገር 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገሩ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህሩ ስኖር ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቁትነት ነበርኩ። ለምን ይሄ ሁሉ ይከፈላል ማለት ነው? ተጨማሪ ይሄ የክርስቲያን መስዋዕትነት፣ ይሄ የተጠራ የእግዚአብሔር ሰው የአገልጋይ መስዋዕትነት ነው። እግዚአብሔር የጠራቸው ሰዎች በምድር ላይ ሲያልፉ የሚከፍሉት ነው። የሚከፈል ተጨማሪ ነገር አለ። እስከ ዛሬ ድረስ እየከፈልን የመጣን እየከፈላችሁ የመጣችሁ አላችሁ፣ ታውቃላችሁ። እግዚአብሔርን እናመሰግናለን። ገናም ደግሞ በምድር ስንኖር ይሄ ሕይወት የሚያስከፍለን ነገር አለ። የምንከፍለው መስዋዕትነት አለ። ጾም አለ፣ ጸሎት አለ። ለቅድስና ሲባል ለጽድቅ ሲባል እግዚአብሔርን መስሎ ለመኖር ሲባል የሚመጣ ስደት፣ ነቀፋ፣ ጥላቻ፣ መለየት ብዙ ነገር አለ። ታዲያ ሌላ ተስፋ ከሌለ ይሄ ሁሉ ምን ያደርጋል? ስለዚህ ሌላ ተስፋ ከሌለ ክርስቶስን ተስፋ የምናደርገው በዚች በምድር ሕይወት ብቻ ከሆነ የምንፈልገው እሱም ብቻ ከሆነ በእውነትም ከሰው ሁሉ ይልቅ ምስኪኖች ነን አለ ማለት እውነት ነው። ስለዚህ ከሰው ሁሉ ይልቅ ምስኪን ያደርጋል እንደዛ ብቻ ከሆነ። ግን በጣም ደስ የሚለው አይደለም፣ ከሰው ሁሉ ይልቅ ምስኪኖች አይደለንም። ተስፋ አለ፣ ሕያው ተስፋ አለ፣ የከበረ ተስፋ አለ፣ ዘላለማዊ ተስፋ አለ። ኢየሱስ ይባላል። ዛሬ በዚህ ማለዳ እስቲ ለነፍሳችን ነው የምንሰማው፣ ስለ ነፍሳችን ነው የምንሰማው።
እግዚአብሔር እንደዚህ አይነት ድምፅ እንድንሰማ የፈለገ መሰለኝ። ትናንትና መንፈሱን ሳይ እንደዛ ነው። ቸል የማይባል ታላቅ መዳን በሚል ነው ጠዋት መልእክት የሰማነው ትናንትና። ቸል የማይባል አንድ ታላቅ መዳን አለ። የሚከፈለውን ነገር አስከፍሎ ግን ሊይዙት የሚገባ ሊያመልጥ የማይገባ አንድ ሕይወት አለ፣ አንድ ተስፋ አለ። ጌታ ኢየሱስ ይባላል። ዛሬ እግዚአብሔር አይኖቻችንን ነክቶ ትጠበቃለህ ብለን የለ እየጠበቅን አይደል ያላችሁ? በአጠገባችሁ አልፎ የሚነካውን ነክቶ የልብ አይኖቻችንን አብርቶ ይሄን ተስፋ ሕያው አድርጎ አሜን ጥርት የተስፋ ማጥራት ጊዜ ነው ማለት ነው። ይሄ ተስፋችንን እግዚአብሔር አድርጎ እንዲያሳየን ይፈልጋል። ጌታ ኢየሱስ ይባረክ። እነዚህ ደቂቃዎች እንደዛ እንጠቀምባቸዋለን። ስለዚህ የጠራን አምላክ ይባረክ። ለሕያው ተስፋ የጠራን አምላክ ይባረክ። ክብር ለኢየሱስ ይሁን። ኢየሱስ ይባረክ። መዝሙር ደስ ይላል፣ አምልኮ ደስ ይላል። ይሄኛው ንግግር ደግሞ ትንሽ ጠንከር ይላል። ስደት አለ እያልኳችሁ ነው። የሚከፈል ነገር አለ እያልኩ ነው። መስዋዕትነት አለ እያልኩ ነው። ኢየሱስ ይባረክ። ለብዙዎቻችሁ እንግዳ አይደለም መስዋዕትነት። በአሁን ጊዜ ደግሞ ተወልደው በቤተ ክርስቲያን የሚኖሩ ልጆቻችን በቤተ ክርስቲያን የበረከት ዘመን ስለመጡ ብዙ ነገር መልካም ነገሮች ስለሚበዙ መከራን፣ መስዋዕትን እንደዚህ የሚባሉ ነገሮችን ብዙ ላይረዱ ይችላሉ። ግን ይሄ መዳን ግን ያስከፍላል። ይሄ ጥሪ ያስከፍላል። ይሄ የዘላለም ሕይወት ያስከፍላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለምን? የከበረ ነገር ስለሆነ። ሁለተኛ ጢሞቴዎስ ምዕራፍ 3 ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ስደት አይነቱ የተለያየ ነው፣ ግን ጽድቅ ያሰድዳል። ጻድቅ ሆኖ የመኖር ፍላጎት በእውነት ካለ መሰደድ ይኖራል፣ ስደት ይኖራል። ስለዚህ እነዚህ ስደት፣ ነቀፋ፣ ጥላቻ፣ መለየት እንዲህ የመሳሰሉ ነገሮች የምንከፍለው የከበረ ተስፋ ስላለ ነው እንጂ በዚህ ሕይወት ብቻ ተስፋ አድርገን አይደለም። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ እግዚአብሔር አይኖቻችንን ይክፈትልን፣ የማይታየውን ተስፋ እንድናደርግ የልብ አይኖቻችንን ያብራ። አሁን በዓለም ላይ እንግዲህ ብዙ አይነት እንቅስቃሴ አለ። የሃይማኖት እንቅስቃሴም አለ፣ የነቢያት እንቅስቃሴ፣ ልዩ አይነት የሐሰተኛ ነቢያት አለ። ግን የሚሰበከው ሰዎች ሁሉ ተስፋ እንዲያደርጉ በጣም ስብከቱ፣ እንቅስቃሴው ምኑ ከምድር ጋር አጣብቆ የሚያስቀር እንዲህ ታገኛለህ፣ በዚህ ትወጣለህ፣ በዚህ ትገባለህ፣ እንዲህ ትሆናለህ፣ እንዲህ ትሆኛለህ። በጣም ያሳዝናል። ግን መጽሐፍ ቅዱስ የሚነግረን ነገር ምንድን ነው? የሚታየውን ነገር ተስፋ ማድረግ አይቻልም ነው የሚለው። የሚታየው ነገር አይደለም ተስፋ የሚሆነው፣ ተስፋ የሚሆነው የማይታየው ነው ይላል። ዛሬ እግዚአብሔር በእውነት የልብ አይኖቻችንን ከፍቶ የማይታየውን ያሳየን። አሜን። የማይታየውን ያሳየን። አንድ የማይታይ ታላቅ ተስፋ አለ። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 8 ላይ ቃል አነባለሁ። ሮሜ ምዕራፍ 8 ቁጥር 24 እና 25 በተስፋ ድነናልና፣ ነገር ግን ተስፋ የሚደረግበቱ ነገር ቢታይ ተስፋ አይደለም። ያው የሚታየውን ነገር እንደማይታይ አድርጎ በሚታየው ላይ ተስፋ እንዲያደርጉ ሲሉ ሰዎች ምን ይላሉ? አሁን ቤት የሚታይ ነው፣ ኑሮ የሚታይ ነው፣ መኪና የሚታይ ነው፣ እንጀራ የሚታይ ነው፣ ስልክ የሚታይ ነው፣ ሌላም ብዙ የሚታዩ ነገሮች ናቸው። ግን አንድ ሰው ቤት ባይኖረው በቃ እግዚአብሔርን እመንና ቤት ታገኛለህ። ምን አይነት ቤት? አሁን አይታየም። ግን አንድ ገና ያልተሰራ ቤት በጭንቅላትህ ሳል ይላል። ጂፕላስ ስንት ነው የምትፈልገው? ጂፕላስ 4 5 10 ግራውንድ ፕላስ እንደዚህ በአእምሮ ሳል። ምን አይነት ከለር ነው የምትፈልገው? ከለርም ሳል ይላል። ስፋት ምን ያህል ነው የምትፈልገው? እንደዚህ ሳል ይላል። ያን በአእምሮ ማለት ነው። ስለዚህ የሚታየውን ነገር አለ። ቤት ግሬ ከለር አለ፣ ነጭ ከለር አለ፣ ጂፕላስ 4 አለ፣ ጂፕላስ ምንም አለ። ይህ የሚታየውን ግን ሰውየው ከሌለው አማኝ እመን ተብሎ ሲባል ለራሱ የሌለውን ነገር
አሁን እንዳልኳችሁ ዝርዝሩን በመንገድ ያንን ተስፋ ብለው አይኑን ጨፍኖ ጂ+4 ቤት ለማየት ይሞክሩ። ተስፋ ለማድረግ ማለት ነው። ስፋቱ የኛል የሆነ ተስፋ ለማድረግ ያንን መጽሐፍ ቅዱስ የሚያስተምረው እምነት እንደዚህ አይነት ነው። ተስፋ የሚደረገው እንደዚህ አይነት ነገር ነው። ተስፋ የሚደረገው እኮ ከዚህ በላይ ተስፋ የሚደረገው ነገር ከዚህች ህይወት በላይ ቤት የዚህች ህይወት ጉዳይ፣ ኑሮ የዚህች ህይወት ጉዳይ፣ ሌላም ሁሉ የዚህች ህይወት ጉዳይ። ክርስቶስን ግን ተስፋ የምናደርገው እኛ ለላቀ ነገር ነው፣ ለበለጠ ነገር ነው። እስቲ አንዴ ሰማይ አለ፣ መንግሥተ ሰማይ አለ፣ አዲሲቷ ኢየሩሳሌም አለች፣ በእግዚአብሔር የተዘጋጀች ከተማ አለች። ሃሌሉያ! ካመነ ሰው አማኝ ከሆነ ተስፋ ማድረግ ካለበት እውነተኛ የሆነውን ዘላለማዊ ትልቅ ነገር ተስፋ ማድረግ አለበት። ዛሬ እውነት እግዚአብሔር አይኖቻችንን ይክፈት፣ ይህንን ታላቅ ተስፋ ያሳየን። የሚያሳየን በቃሉ ነው፣ በመንፈሱ ነው። ክብር ለኢየሱስ ይሁን። ስለዚህ እኛ መጽሐፍ የሚነግረንን ነው ተከትለን የምንሄደው። በተስፋ ድነናል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የሚያየውን ማን ተስፋ ያደርገዋል? የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን ይላል። በትዕግስት እንጠባበቃለን፣ ሁሉን እንታገሳለን። ጌታ ኢየሱስ የተባረከ ይሁን። ሁሉን እንታገሳለን፣ መከራን እንታገሳለን፣ የሚያልፈውን ነገር ሁሉ እንታገሳለን። ምንድነው እንድንታገስ የሚያደርገን ካላችሁ እይታችን ነው። እይታችን አለ መዳን አለ፣ የዘላለም ሕይወት አለ፣ ሊመጣ ያለ ሊገለጥ ያለ ሕይወት አለ። ያ ነገር በትክክል የሚታየን ከሆነ መከራን መታገስ እንችላለን። በስጋችን በምድር የምናልፍበትን ነገር ሁሉ ታግሰን ማለፍ እንችላለን። ጌታ ኢየሱስ ይባላል። በእውነት በጣም በጣም ትልቅ ነገር እንግዲህ አንድ ግልጽ ነገር በእውነት ለመነጋገር ይሄ የማይታየውን ነገር ለማየት እግዚአብሔር እንዲረዳን ያስፈልጋል። በዚህኛው ልብ፣ በዚህኛው ሐሳብ፣ በዚህኛው አእምሮ ሊሆን አይችልም። በመጽሐፍ ቅዱስ ውስጥ አሁን የዮሐንስ ራእይ የሚባለው መጽሐፍ ስለ መጨረሻው ዘመን ነገር፣ ስለ ጌታ ኢየሱስ ክርስቶስ ዳግመኛ ሲመለስ ያለው ስለ ዘላለም መንግስት ትንሽ ብልጭ አድርጎ ኢየሱስ አሳይቶን የተጻፈ ነው እና ያ የተጻፈውን ነገር ስታዩ ምዕራፍ 4 ቁጥር 1 ላይ ዮሐንስ ራእይ ምዕራፍ 4 ቁጥር 1 ላይ ወደዚህ ውጣና ከዚህ በኋላ ሊሆን ያለውን ነገር አሳይሃለሁ አለ። ወደዚህ ውጣ። በስጋው ያለው ፍጥሞ ደሴት ላይ፣ በስጋው ያለው ፈጽሞ የማይመች ነገር ላይ እባብ ጊንጥ የሞላበት ነው። አይመችም። እባብ አጠገቡ ይርመሰመሳል ማለት ነው። ጊንጥ ዙሪያው ላይ ይርመሰመሳል ማለት ነው። ፈጽሞ ለስጋ የሚመች አይደለም። ግን እዛው ውስጥ ሆኖ ውጣ እና አወጣው። በመንፈስ ወጣ። ከዚያ በኋላ ዙሪያው ላይ ስላለው ነገር እሱ የሚገባው ነገር የለም። ሰማያዊ ስፍራ ጋር ተወስዷል። ሊሆን ያለውን ነገር ይተነትናል፣ ይዘረዝራል። ስለ በጉ ስለታረደው በግ ይናገራል። ጌታ ኢየሱስ የተባረከ ይሁን። መውጣት ይጠይቃል። እስቲ ዛሬ እግዚአብሔር ያውጣ። አሜን። መውጣት ይጠይቃል። እዛ ሕዝቅኤልንም እንደዛው ምዕራፍ 37 ቁጥር 1 ላይ ሲናገር በመንፈሱ አወጣኝ ይላል። አወጣኝ። እነዛ የሙታን ሸለቆ ጋር ያለውን ነገር የሚያይ ሰው፣ በስጋ የሚያይ ሰው እነዛ አጥንቶች ተቀራርበው ሕያዋን ይሆናሉ ብሎ ተስፋ ሊያደርግ አይችልም በስጋ። ስለዚህ አንተ ታውቃለህ አለው። እነዚህ በሕይወት ይኖራሉ ታውቃለህ አለው። ከዚያ በኋላ ሊሆን ያለውን ነገር ሁሉ እግዚአብሔር ሲነግረው ሕዝቅኤል ያን ሁሉ መናገር የቻለው በመንፈሱ እግዚአብሔር ስላወጣው ነው። ይህ ሕይወት የመንፈስ ሕይወት ነው። ክርስትና የመንፈስ ሕይወት ነው። በእግዚአብሔር ቤት የምንኖረው ኑሮ የመንፈስ ቅዱስ ኑሮ ነው። መንፈስ ቅዱስ እንዲወርድልን ያስፈልጋል። መንፈስ ቅዱስ እንዲመጣልን ያስፈልጋል። በመንፈስ እንድንሆን ያስፈልጋል ሁልጊዜ። ኢየሱስ የተባረከ ይሁን። ስለዚህ ይሄ የማይታየውን ነገር እንይ ሲባል ዝም ብሎ ፊደል ብቻ ሆኖ ይቀራል እርሱ ካላወጣን። ስለዚህ ይቺ ጊዜ ትንሽ ጊዜ ነች። የተወሰነ ደቂቃ እዚህ ቦታ ላይ የምቆመው አጭር ነች። ግማሿን ተጠቅሜያለሁ፣ ግማሽ ትቀረኛለች። በዚህች ጊዜ ጌታ ኢየሱስ ክርስቶስ እስቲ እያንዳንዳችንን ካለንበት እየሳበ እያወጣ፣ አሜን። እስቲ እየሳበ እያወጣ፣ እየሳበ እያወጣ፣ እየሳበ እያወጣ የልብ ዓይኖቻችንን በእኛ እያለፈ እየዳሰሰ
የልብ ዓይኖቻችንን እየከፈተ ተስፋችንን እያሳየን ይህንን ታላቅ የከበረ ሕያው ተስፋ እያሳየን አለች ከተማ እንድንል አለች የተዘጋጀች አገር እንድንል ኢየሱስ ይመጣል። አሜን። ኢየሱስ ይመጣል እንድንል ሊያደርገን ይችላልን? ያስፈልጋል። ጌታ ኢየሱስ የተባረከ ይሁን። እስቲ እግዚአብሔር ይርዳን። አንዴ እጆቻችንን ዘርግተን እስቲ አንዴ ዓይኖቼን ክፈት በሉ። አሜን አሜን። ዓይኖቼን ክፈት። ዓይኖቻችንን ያብራ። ጌታ ኢየሱስ የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እስቲ አንዴ ክፈት በሉ። ክፈት ዓይኖቼን ጌታ ኢየሱስ። ዓይኖቻችንን ክፈትልን ጌታ ኢየሱስ። ሃሌሉያ። መጨረሻ የምትቀረን ትንሽ ደቂቃ ካለች እዛች ላይ እንጸልያለን ብዬ አስባለሁ። ኢየሱስ የተባረከ ይሁን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ምዕራፍ 4 ቁጥር 17 እና 18 ላይ እንደዚህ ይላል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናልና። የሚታየው የጊዜው ነው፣ የማይታየው ግን የዘላለም ነው። የማይታየውን እንጂ የሚታየውን ባንመለከት ምርጫ ነው። ሁለቱንም መመልከት ይቻላል። የሚታየውንም መመልከት ይቻላል፣ የማይታየውንም መመልከት ይቻላል። ማለት ማትኮር ማለት ነው። የሚታየው ላይ ማትኮር ይቻላል፣ የማይታየው ላይ ማትኮር ይቻላል። ምርጫ ነው፣ የምርጫ ጉዳይ። ስለዚህ እግዚአብሔር ከጠራን ለዚህ የከበረ መዳን፣ ለዚህ የከበረ ሕይወት፣ ለዘላለም ሕይወት ከጠራን የእግዚአብሔር ቃል እንደሚነግረን የማይታየውን ብንመለከት ይሻላል። የማይታየው ላይ ትኩረት ብናደርግ ይሻላል፣ ይበልጣል፣ ይበጃል። ጌታ ኢየሱስ ይባላል። እውነት ይህን ነገር እየተናገርኩ ሸክም አለ። ብዙ ችግር ያለብን ወንድሞች እህቶች እንኖራለን። በብዙ አይነት መከራዎች የምናልፍ ልዩ ልዩ አይነት ችግሮች ያሉብን እንኖራለን። ይሄ የማይታየውን ልንመልከት ብለን ስንፈልግ፣ እዛ ላይ ላተኩር ብለን ስንፈልግ የሚያቅተን ችግሩ እየጎተተ የሚያወርድ ችግሩ እየጎተተ በቃ የሚመልሰን እንደዚህ አይነት አለ። መጨረሻ ላይ እንጸልያለን ብዬ አስባለሁ። ጌታ ኢየሱስ ነው ረዳታችን። ሁልጊዜ ለሁሉ ነገር ተስፋችን ኢየሱስ ነው። ለኑሯችንም ተስፋችን ኢየሱስ ነው። ግን ከዚህኛው ኑሮ የሚበልጥ ኑሮ ስላለ ነው እንደዚህ አይነት ድምፅ የምንሰማው። ሃሌሉያ። የሚታየው ሳይሆን የማይታየውን ለመመልከት እስቲ እንፍቀድ። እነዚህ ደቂቃዎች የማይታየውን ለማየት ዓይኖችን ክፈት ጌታ ኢየሱስ እያላችሁ ስሙ። ሃሌሉያ። የማይታየውን ብንመለከት ቀላል የሆነ የጊዜው መከራ፣ የጊዜውን መከራ የሚያቀለው ራሱ የማይታየውን ማየት። የማይታየውን ማየት ስንችል ልክ ጳውሎስ እንደዛ አድርጎ የሚናገረው ለዚህ ነው። ለእኛ ሊገለጥ ዘንድ ካለው ክብር ጋር ቢመዛዘን አለ። የአሁኑ ዘመን ስቃይ ምንም እንዳይ አሁን መከራውን የሚያቀለው ራሱ እይታውን ልሙታ ከአውሬም ጋር ልታገላ ስጋዬም በእሳት ይቃጠላ ከፈለገ የሚሆነው ነገር ሁሉ ይሆናል። የሚታየኝ ይበልጣል። እኔ የሚታየኝ ነገር አለ። ሃሌሉያ። የእርሱን ግርማ አይተን እንጂ በሰው ብልሃት የተፈጠረውን ተረት ሳንከተል አለ። ግርማውን አይቶ፣ ክብሩን አይቶ፣ ተስፋውን አብርቶ አይቶ፣ ሊገለጥ ያለውን ክብር አይቶ። እስቲ ባካችሁ ወንድሞች እህቶች፣ ይህን ሊገለጥ ያለ ክብር እግዚአብሔር ያብራ። ሊገለጥ ያለ ክብር፣ ታላቅ ክብር ስላለ አሁን የማልፉበት መከራ ምንም እንዳይደለ አስባለሁ። መከራ ቀላል ሆኖ አይደለም። መከራ ቀላል ሆኖ አይደለም። ልዩ ልዩ የሚታለፉበት ነገር ቀላል ሆኖ አይደለም። ግን እሱ ብቻ ላይ ሲተኮር ነው የሚከብደው። ግን አይኖቻችንን ወደ ተስፋችን፣ አይኖቻችንን ወደ ከበረው ነገር፣ አይኖቻችንን ወደማይታየው ነገር ስናነሳ ግን ይቀላል አለው። በቃ እግዚአብሔር ማሰራር አለው ማለት እኮ ነው። በሽታውም እንዳይሰማው ያደርጋል። ቅድም ዮሐንስን እንዳልኳችሁ እዛ በጣም በሚያስቸግር ደሴት ላይ በግዞት ተቀምጦ ሳለ ብዙ አይመችም። ግን በቃ በሽታውም እንዳይሰማው ያደርጋል ማለት ነው። መንደፉም እንዳይሰማው ያደርጋል ማለት ነው። ልክ የነ ዳንኤል አምላክ
የነ ሲድራቅ ሚሳቅ አብደናጎ አምላክ እዛ እሳት ውስጥ ተጥሎ ግን የእሳቱን ኃይል አጥፍቶ ሰው ሲያየው እሳት ነው። እነሱ ግን እዛ ውስጥ ሆነው እሳቱ አለ ግን አያቃጥልም። እሳቱ አለ ግን ኃይል የለውም። እውነት ይሄ ነገር ወሬ ሳይሆን እውነት ነው፣ እውነት ነው። ክብር ለኢየሱስ ይሁን። እግዚአብሔር አይኖቻችንን ይክፈትልን። የበለጠውን ነገር የሚበልጠውን ነገር እንድናይ እግዚአብሔር የልብ አይኖቻችንን ያብራ። ክብር ለኢየሱስ ይሁን። ያን ጊዜ የምናልፍበቱ ነገር ቀላል ይሆናል። እግዚአብሔር ያቀለዋል ማለት ነው። ኢየሱስ ይባረክ። ሙሴ ከግብፅ ሀገር ሲወጣ እዛ ዕብራውያን ላይ እንደተጻፈው ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ስለ ክርስቶስ መነቀፍን መረጠ ይላል። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስበዋልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱ ትኩር ብሎ ተመልክቷልና ጌታ ኢየሱስ የተባረከ ይሁን። እንግዲህ የሚከብድ ነገር ስላልነበረ ነው እንዴ? ማለት ሙሴን የሚስበው ነገር ስላልነበረ ነው? የግብፅ ብዙ ገንዘብ ስበት የለውም ሙሴ? መከራ አይከብድም? አልከበደውም? ያንን ሁሉ ጉዞ ሲጓዝ 40 ዓመት በመከራ ውሰደኝ ግደለኝ ምን ብሎ ከእግዚአብሔር ጋር እስከሚታገል አላደረሰው? አይከብድም? ይከብዳል። ግን ብድራት አንድ የታየው ነገር ነበር። ከዛ የተነሳ ከታየው ነገር የተነሳ ይሄ መከራ ይሻላል፣ በዚህ መከራ ማለፍ ይሻላል። ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ስለ ክርስቶስ መነቀፍን መረጠ። ጌታ ኢየሱስ ይባላል። ስለዚህ በመከራውም ውስጥ በብዙ አይነት ፈተና ውስጥ ስንኖር ያንን የሚያሳልፈን ምንድነው ከተባለ ተስፋችንን አጥርተን ማየታችን ነው። ጥሪያችንን አጥርተን ማየታችን ነው። ከፊታችን የተዘጋጀውን የከበረ ነገር አጥርተን ማየታችን ነው። ስለዚህ እግዚአብሔር ዛሬ የልብ አይኖቻችንን ያብራ። ተስፋችንን አጥርተን እንድናይ ጌታ ኢየሱስ ይርዳን። አሜን። ይርዳችሁ። እየረዳን ነው ያለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለሚረዳን አንዴ ተመስገነው። ስለሚረዳን የሚረዳን አምላክ ስለሆነ ስለሚረዳን እየረዳን ስላለ ጌታ ኢየሱስ የተባረከ ይሁን። ክብር ለኢየሱስ ይሁን። ስለዚህ ተስፋ እግዚአብሔርን እናመሰግናለን። ስለ ያው ተስፋ ኢየሱስን በጣም እናመሰግናለን። ሐዋርያው ጳውሎስ ይህ ነገር በጣም የተገለጠለት ስለሆነ ለጢሞቴዎስ ደጋግሞ ነግሮታል። በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ የነገረውን ላምጣና አንደኛ ጢሞቴዎስ 6:12 ላይ መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያዝ። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን። በመልካም መታመን የታመንክለትን። መታመን ትልቅ ነገር ነው። በጣም ማመንና መታመን የሚባል ነገር አለ። እንግዲህ ማመን አለ፣ ኢየሱስ ክርስቶስን ማመን፣ ቃሉን ማመን፣ የእግዚአብሔርን አሰራር ማመን፣ ያንን ተቀብሎ በሕይወት ተግባራዊ ማድረግ አለ። ማመን ይባላል እሱ። መታመን ደግሞ ለተቀበሉት ነገር ታማኝ ሆኖ የተቀበሉትን ነገር አጥብቆ ይዞ ማለፍ በሚገባው ነገር ሁሉ ጸንቶ ቆሞ አልፎ መከራን አልፎ ስደትን አልፎ ጥላቻን አልፎ ነቀፋን አልፎ ምን የሚመጣውን ነገር ሁሉ አልፎ ጸንቶ መቆም ምን ይባላል? መታመን ይባላል። ስለዚህ ምን ይለዋል? ታምነህለት ኖረሃል እስካሁን። አሁንም የታመንክለት የከፈልክለት በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ሕይወት ያለ ይበልጣል። እሱ የዘላለምን ሕይወት ያዝ አለ። ለእኛም አሁን ዛሬ እንደዚህ ነው የሚለን፣ የዘላለም ሕይወት ይበልጣል። ተስፋችን የዘላለም ሕይወት ነው። ይህም ተስፋ የሰጠን ተስፋ እርሱም የዘላለም ሕይወት ነው ይላል ዮሐንስ በመልእክቱ ላይ። ጌታ ኢየሱስ የተባረከ ይሁን። ስለዚህ
ስለዚህ ወንድሞችና እህቶች በዚህ ማለዳ ይህንን ቃል ስንሰማ እግዚአብሔር የሰጠን ተስፋ ጥርት ብሎ እንዲታየን አንድ ተስፋ አለ። ሊገለጥ ያለ ተስፋ አለ። ሊመጣ ያለ ተስፋ አለ። ዛሬ በተስፋ ድነናል። አንድ ቀን ግን ይገለጣል። ይሄ የለበስነው በጥምቀት የለበስነው ክርስቶስ አንድ ቀን ይገለጣል። ጌታ ኢየሱስ የተባረከ ይሁን። ይገለጣል እና ታምነን በእምነት እንድንኖር የእግዚአብሔር ቃል ይመክረናል። እግዚአብሔር ይርዳል። ሁለተኛ ቆሮንቶስ አሁንም አንድ ቃል ልድገም። ሁለተኛ ቆሮንቶስ ምዕራፍ 5 እጅግ ክፍል ትንሽ እንድናስተውላት ፈልጋለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 6 እስከ 8 ጠለቅ ያለ መልእክት ያለው ቃል ጳውሎስ ጽፏል። እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናል። በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። እዚህ ጋር በጣም ትልቅ ትምህርት ነው ያለው። እዚህ ውስጥ ገለጽ ለማድረግ ገልጸን እንድናየው ያህል ሁለት አይነት ስደት፣ ሁለት አይነት ማደር ተጽፏል። ሁለት አይነት ስደት ተጽፏል። ሁለት አይነት ማደር ወይም መኖር የሚል ነገር ተጽፏል። አንደኛው ምንድነው? በሥጋ ስናድር ይላል። በሥጋ ስናድር ማለት በሥጋ ስንኖር ሁለት አይነት አኗኗር ይኖራል። በሥጋ መኖር የሚባለውን ነገር በሥጋ ስንኖር አንድ እዚህ ምድር ላይ በሥጋ ስንኖር ከጌታ ተለይቶ ሥጋዊ ሆኖ ልበለው፣ በሥጋ ሆኖ ትኩረቱ ሥጋ ላይ ሆኖ ትኩረቱ የዚች ምድር ሕይወት ላይ ሆኖ ከክርስቶስ ተለይቶ ልበለው፣ አስተሳሰቡ፣ አመለካከቱ፣ ፍላጎቱ፣ ትኩረቱ በሙሉ ከክርስቶስ ተለይቶ በሥጋ የሚኖረው ኑሮ አለ። ይሄ አይነት አለ። ይሄኛው አይነት አኗኗር የነፍስ ስደት ነው። ነፍስ ስደተኛ ነው። ነፍስ ሐዘንተኛ ነው። ነፍስ የሚያስፈልጋትን ነገር አታገኝም በዚያ ውስጥ። ሁለተኛው በሥጋ መኖር የሚለውን ደግሞ ሁለተኛ አይነት አኗኗር ስታዩ አሁን እዚህ ምድር ላይ ጳውሎስ ሲናገር በሥጋ መኖሩን ይገልጻል። ፊልጵስዩስ ላይ በሥጋ መኖሩን ይገልጽና አሁን በሥጋ የምኖረው ኑሮ ብሎ ስለ ኑሮው ሲናገር አንድ ናፍቆት ውስጡ እንዳለ ይናገር። ከዚህ ከሥጋ የተለይቼ ከጌታ ጋር መኖር፣ በኢየሱስ ዘንድ መኖር፣ ከእርሱ ጋር መኖር እናፍቃለሁ ይላል። በሥጋ ሲኖር አንድ መቃተት ውስጥ፣ አንድ መናፈቅ ውስጥ፣ አንድ መሻት፣ አንድ ፍላጎት ውስጥ የሚኖር አይነት ሰው ከሆነ ገብቶታል። ይሄኛው ኑሮ የፍጻሜ ኑሮ አይነት አድርጎ አይደለም የሚኖረው። እንግዳ ነው፣ መጻተኛ ነው። በዚህ ምድር ደግሞ ራሱ እንደ ስደተኛ ነው የሚኖረው። ያኛውን እየናፈቀ ነው የሚኖረው። በሥጋ ሲኖር የሚባለው እንደዚህ አይነት አለ። በጌታ መኖር፣ በክርስቶስ መኖር ወደሚለውም ስትዞሩ ልክ እንደዚሁ ሁለት አይነት አለ። እዚህ ምድር ላይ ሲኖር ሥጋን ክዶ የሥጋን መሻት ክዶ ሥጋን ሰቅሎ የሚከፈለው ከፍሎ ከክርስቶስ ጋር መኖር። አሜን። ከክርስቶስ ጋር መኖር፣ ትኩረት ለእርሱ፣ ትኩረት ለሥጋው፣ ለምድሩ፣ ለዚህች ሕይወት ሳይሆን ለኢየሱስ ፈቃድ፣ ለእግዚአብሔር ፈቃድ አንድ ዘላለማዊ ነገር አለ ብሎ በጌታ ዘንድ እንደዚህ ማደር አለ። በዚህ ጊዜ የሥጋ ስደት አለ ማለት ሥጋ ይሰደዳል። ለምን? እግዚአብሔርን እየመሰሉ ሊኖሩ የሚወዱ ምን ይሆናሉ? ይሰደዳሉ፣ ይነቀፋሉ፣ ይጠላሉ፣ ይለያሉ። ኃጢአተኛ ይጠላቸዋል። ከቤተሰብ ሊለይ ይችላል። ምን ፈልጎ ነው? ከጌታ ጋር መኖር ፈልጎ። ከጌታ ጋር በዚህ ምድር ላይ ለመኖር የፈለገ ይሰደዳል በሥጋው ብቻም አይደለም። ደግሞ ከጌታ ጋር መኖር የሚባለው ከዚህ ሥጋ ከዚህ ቁርበት ወጥቶ ለዘላለም ከኢየሱስ ክርስቶስ ጋር መኖር የሚል ነገር አለና ይህን ነገር በደንብ የተረዳችሁ ከሆነ በእውነትም ታምናችኋል። ግን ይሄ ነገር ስሜት የማይሰጣችሁ ከሆነ ሩቅ ናችሁ።
ይሄ ነገር የሚሰማችሁ ከሆነ ግን ገብቷችኋል፣ ታምናችኋል፣ አምናችኋል፣ ታምናችኋል። ጌታ ኢየሱስ የተባረከ ይሁን። ብዙዎቻችን እግዚአብሔር ረድቶናል ብዬ አስባለሁ። ይህን መልእክት ስንሰማ የሚጠቀሙ ይኖራሉ፣ የምትጠቀሙ ትኖራላችሁ። ብዙዎቻችን ደግሞ እግዚአብሔር ረድቶን ብዙ መስዋዕትነት እየከፈል እግዚአብሔርን እያገለገል በመክሊቱ በሌላው በብዙ እየተካን ያለን ሰዎች ስለሆን እግዚአብሔር ረድቶናል ብዬ አስባለሁ። ይህንን መርዳት በሕይወታችን ይቀጥል። አሜን። ይልቁንም ያለው ጳውሎስ ይህንን ነው። ይልቁንም ከሥጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ይልቅ የሚባል ነው ይሄ፣ የሚበልጥ ነው ይሄ። በጌታ ዘንድ መኖር የሚባለው ይበልጣል። አሜን። እዚህ ምድርም ላይ ስንኖር በሥጋችን ስደት ይድረስብን፣ ጥላቻ ይድረስብን ከፈለገ ግን ተቀድሼ ይኖራል። ተስፋዬን አጥርቼ ይዤ ይኖራል። ኢየሱስ ይበልጣል ብዬ እኖራል። የዘላለም ሕይወት አለ ብዬ እኖራል። አሜን። ጽድቅ ይበልጣል ብዬ እኖራል። ቅድስና ይበልጣል ብዬ እኖራል። ኢየሱስ ይሻላል ብዬ እኖራል። እሱ ይበልጣል ብዬ እኖራል። ይሄ በጌታ ዘንድ ማደር በጌታ ዘንድ መኖር ይባላል። ብቻም አይደለም፣ ልሄድ እናፍቃለሁ፣ ከክርስቶስ ጋር ልኖር እናፍቃለሁ። መዝሙሮች ነበሩ ድሮ፣ አሁንም ግን መዝሙሮች ይብዙልን። ኢየሱስ ይባላል። እጅግ ያጓጓኛል የሰማይ ቤት። ያ መዝሙር ለቀብር አይመስለኝም የተሰጠው፣ እኔ እንደሚመስለኝ አላውቅም፣ የተሰጠበት ዘመን ግን ያጓጓኛል። ጳውሎስም የተናገረው ፊልጵስዩስ ላይ እኮ ልሄድና ከጌታ ጋር ልኖር እናፍቃለሁ ያለው የለቅሶ ቀን አይመስለኝም። የሆነ ሰው ሞቶ ለዛ መልእክት ሲፈልግ አይመስለኝም። ሕይወቴ ውስጥ ያለው ነገር ከኢየሱስ ጋር ለዘላለም መኖር ነው። ይሄኛውን ኑሮ እንደፈቀደልኝ እኖራለሁ፣ እንደፈቀደልኝ እወጣለሁ፣ እገባለሁ። መሻቴ ግን ከእርሱ ጋር መኖር ነው። ይሄ የዘላለም ሕይወት ተስፋ ሲመራልን በሕይወታችን እንደዚህ ነው የሚሆነው። ጌታ ኢየሱስ የተባረከ ይሁን። ዛሬ በዚህ ማለዳ እግዚአብሔር የልብ ዓይኖቻችንን ያብራ። አሜን። ትጠበቃለህ እንዳሉ ዘማሪዎቹ እየጠበቃችሁ ከሆነ የቆያችሁት እነዚህ ደቂቃዎች ጌታ ኢየሱስ በሕይወታችን አልፎ ይንካል። አሜን። የሚጠራውን ልብ ያጥራልን፣ የሚጠራውን ዓይን ያጥራልን። ልክ እዛ ማርቆስ ምዕራፍ 8 ላይ እንደሚናገረው ሰውየው ያ ታሞ ዕውር የነበረውን ልጅ ዓይኖቹን ዳሰሰው፣ እንደገና ከዛ አጥርቶ አየ ይላል። ከሩቅ ሳይቀር ሁሉን ተመለከተ ይላል። ነገር አሁን ከዓለም ሩቅ ከሥጋ ሩቅ ነው። እኛም አሁን አላውቅም እየታገላችሁ ሁሉ ሊሆን ይችላል። ይሄን ለመስማት ይሄን ለማየት ይሄን ለመረዳት በቃ እየታገላችሁ ሊሆን ይችላል። ጥሩ ነው እንታገል። ግን ትግላችን ጋር ኢየሱስ መጥቶ ዓይናችንን ነካ ሲያደርገው ነው የሚከፈተው። ነካ ሲያደርገው ይከፈታል። ክብር ለኢየሱስ ይሁን። ስንቶቻችሁ እንዲከፈት ትፈልጋላችሁ? አሜን። እንዲከፈት ትፈልጋላችሁ? እንዲከፈት ትፈልጋላችሁ? ኢየሱስ ይባርካችሁ። ክብር ለኢየሱስ ይሁን። እስቲ የእግዚአብሔር ቃል የሚነግረንን ብዙ ሰው የማይናገርለት ዓለም የማትናገርለት ብዙም ሰው የማይናገርለት ነገር ነው አሁን እኔ የምናገር ያለው። እኔ ብቸኛ ተናጋሪ ነኝ እያልኩ አይደለም፣ በጣም ይቅርታ እንደሱ ለማለት አይደለም። ግን ብዙ ሰው የሚናገረው ሲፈወስ ደስ ይለዋል፣ ልዩ ድንቅ ታምራት ሲሆኑ ደስ ይለዋል፣ ሌላም በቃ የእግዚአብሔር ነገር በሕይወታችን ለሚያስፈልገን ነገር ሲመጣ እጅግ ደስ ይለናል። እግዚአብሔር ይመስገን፣ የእርሱ ነው ያ፣ ለዛም ተስፋችን ነው። ግን ከዚህኛው የሚበልጥ ተስፋ አለ። ከዚህ ስለሚበልጠው ተስፋ ማን ይናገር? ከዚህ ስለሚበልጠው ተስፋ ማን ይመስክር? ማን ይስበክ? ማን ያስተምር? ማን ይዘምር? እስቲ ይዘመርለን። አሜን። ይነገርለን። ትንሽ ከበድ አድርጎ የነገረንን እናንሳለን። ደስ ይበለው። ትልቁ ያዘጋጀልን ነገር እኮ ይሄ ነው። ትልቁ ያዘጋጀው ይሄ ነው። ጌታ ኢየሱስ ይባላል። ዕብራውያን ምዕራፍ 13 ላይ ዕብራውያን ምዕራፍ 13 ቁጥር 14 ላይ በዚህ የምትኖር ከተማ የለችንምና ነገር ግን ትመጣ ዘንድ ያላትን እንፈልጋለን። እስቲ እንናገርለን። ደስ ይበለው። ኢየሱስ ደስ ይበለው። ማን ይናገርለን? እውነት ከተማ አዘጋጅቷል ማን ይበል? ለዘላለም መኖሪያ አዘጋጅቷል ማን ይበል? የከበረ ነገር አዘጋጅቷል ማን ይበል?
እኔ ዛሬ በልቤ ውስጥ ሞልቶ ይሄን ተናገር ተብዬ በፊታችሁ እየተናገርኩ ነው። እናንተም ተቀብላችሁ አስተጋቡ። እስቲ ያቺን ከተማ እንፈልጋለን። እንደምንም አይናችሁ ቀና አርጉና ልባችሁ ቀና አርጉና ጌታ ኢየሱስ ያቺን ከተማ እኮ እፈልጋታለሁ። አሜን በሉ እስቲ ተናገሩ። ይስማችሁ። አጠገባችን አለ፣ በዚህ ጉባኤ ላይ ኢየሱስ አለ። ጌታ ኢየሱስ ያቺን ከተማ እንፈልጋታለን። ያዘጋጃትን ከተማ እንፈልጋታለን። በዚያች ከተማ ልንኖር እንፈልጋለን። ትመጣ ዘንድ ያላትን እርሷን እንፈልጋለን። ሃሌሉያ! ለዛ ነው የተጠመቅኩት በስሙ። ለዛ ነው ክርስቶስን የለበስኩት። ለዛ ነው በመንፈስ ቅዱስ የተሞላሁት። ለዛ ነው ይሄ ሁሉ አገልግሎት ያለው፣ ይሄ ሁሉ መሰብሰብ ያለው፣ መጠላት መነቀፍ ያለው፣ ስደት መከራ ጥላቻ ያለው፣ መለየት ያለው ከዓለም ከቤተሰብ ከርኩሰት ከኃጢአት እምቢ ብለን ኃጢአት እምቢ፣ አመፃ እምቢ፣ ስጋር እምቢ፣ ዘፈን እምቢ፣ ዓለም እምቢ ብለን ይሄ ሁሉ እምቢ ብለን ያለነው ያቺ ከተማ አለች ብለን አለች ከተማ። ዛሬ ይነገርልን። ክብር ለኢየሱስ ይሁን። ዛሬ ይነገርልን። ዮሐንስ ራእይ ላይ አንዴ እንዲህ ዮሐንስ ራእይ ምዕራፍ 21 ላይ ራእይ 21 ቁጥር 2 ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። አቤት! ዮሐንስ እኮ በራእዩ ይሄን ያየው ወጥቶ ነው። ቅድም እንዳልኳችሁ ወደዚህ ውጣና ከዚህ በኋላ ሊሆን ያለውን አሳየዋ፣ አውጥቶ አሳየዋ። ዛሬ እኮ ይችላል። እውነት ዛሬ አሁን እዚህ ጉባኤ ላይ እኮ የሆነ ራእይ የሚያሳየው ሰው ሊኖር ይችላል። አሁን ይህን ቃል እየሰማ ይህን ቃል እያመነ የሚከታተል ድንገት ከፍቶ የሚያሳየው ሊኖር ይችላል። ያላቅም የልብ አይኖቻችንን ግን ክፍት አድርጎ ያዘጋጀውን ታላቅ ተስፋ እግዚአብሔር ሊያሳየን ይችላል። ዮሐንስን በራእዩ እንደዚህ አድርጎ ከፍቶ አሳየው። ቁጥር 10 ላይ በመንፈስም ወደ ታላቅና ወደ ረጅም ተራራ ወሰደኝ፣ የእግዚአብሔርም ክብር ያለባትን ቅድስቲቱን ከተማ ኢየሩሳሌምን ከሰማይ ከእግዚአብሔር ዘንድ ስትወርድ አሳየኝ። ብርሃኗም እጅግ እንደ ከበረ ድንጋይ እንደ ኢያሰጲድ ድንጋይ ሆኖ እንደ ብርሌ የጠራ ነበረ ይላል። ቁጥር 23 ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጓትም ነበር። ያለ ፀሐይ በርታ የምትኖር ከተማ፣ ያለ ጨረቃ በርታ የምትኖር ከተማ። ሃሌሉያ ሃሌሉያ! ደስ ይበለው ባካችሁ። ኢየሱስ አለች ከተማ በሉ። ያዘጋጃት ከተማ አለች። ልትገለጥ ያለች ከተማ አለች። የምትመጣ ከተማ አለች። ተዘጋጅታ ያለች ከተማ አለች። ይሄ የነፍስ ስብከት ነው። ይሄ የነፍስ ትምህርት ነው። ይሄ ለነፍስ ነው የሚገባል። አንቺ ነፍሴ የምትኖሪባት ሀገር አለች። አንቺ ነፍሴ የምትኖሪበት ከተማ አለች። ዛሬ በድንኳን ውስጥ ከብዶች ትቃትቻለች። የቃተታችሁ ናችሁ። በህመም የሚቃትታል፣ በችግር የሚቃትታል፣ በተለያየ ነገር የሚቃትታል። እባካችሁ ለነፍሳችሁ ንገሯል። አይዞሽ ከተማ አለች። አይዞሽ እግዚአብሔር ያዘጋጀልሽ ሀገር አለ። ሊገለጥ ያለ ከተማ። ሃሌሉያ! እስቲ ያመናችሁ ሃሌሉያ! በዚያች ከተማ ልንኖር ተጠርተናል። በዚያች ከተማ ልንኖር ተጠርተናል። አሕዛብን በብርሃኗ ይመላለሳሉ። የምድርም ነገሥታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿን በቀን ከቶ አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ፣ እርኩሰት፣ ውሸት የሚያደርግ ወደ እርሷ ከቶ አይገባም። ጸያፍ ነገር የለባት፣ እርኩሰት የለባት፣ ሰይጣን የለም፣ ኃጢአት የለም። ሃሌሉያ! በሽታ የለም፣ ሐዘን የለም፣ ሕመም የለም። ተናገሩ እንደዛ። ትናንት ወንድም ተረፈ እዚህ ሲናገር ምልክትን የሚለምኑ አለ፣ ጥበብን የሚሹ አለ፣ ደግሞ በሞኝነት የሚያምኑ ጉዞ ብሎ ለሶስት ከፈለ። እኔ አላውቅም እያንዳንዳችን ምን አይነት እንደምንሆን አላውቅም፣ ግን በሞኝነት የሚያምኑትን ያርገን። በሞኝነት ከሚያምኑት ጋር ይቀላቅለን። የሞኝነት አማኞች ያሸንፋሉ። የሞኝነት አማኞች ያድጋሉ፣ ይሻገራሉ፣ ይገባሉ፣ ይወርሳሉ።
ይሄ ንግግር የሥጋ ንግግር የሰው ንግግር ፈጥረን ብንናገር ዝም በሉ። ግን እግዚአብሔር የተናገረው ከሆነ ማን ያስተጋባው? ማን ይናገረው? ማን ይዘምርለት? ማን ይመስክር? ለዚች ከተማ አለ ሀገር አለ ከተማ እግዚአብሔር ያዘጋጀው ሀገር አለ። የነፍስ መዳን አለ። የዘላለም ሕይወት አለ። እግዚአብሔር ያዘጋጀው ታላቅ የከበረ ተስፋ አለ። ከዚህ ዓለም ጥፋት አምልጣችሁ ያላችሁ ይህንን የክብር ተስፋ ወራሾች ናችሁ። ክብር ለኢየሱስ ይሁን። ንገሩ ለነፍሳችሁ፣ እንንገር ለነፍሳችን ተስፋ አለ። ክብር ለኢየሱስ ይሁን። እኔ ትንሽ እንኳን በቃ እግዚአብሔር ደስ ይበለው ብዬ ትንሽ ስለዚህች ከተማ ልናገር ነው። ጌታ ኢየሱስ ይባላል። ዛሬ ጥቅሶች ናቸው እንደዚህ እናገራቸዋለሁ። ዛሬ ከእውቀት ከፍለን እናውቃለን። ከእውቀት ከፍለን እናውቃለን። እንደገና ስናይ በድንግዝግዝ እናያለን። አሁንም እየሰማን እያለ ጭል በቃ አይታየንም። ለምን? ሥጋ ነው። አፋኝ ነገር አለ፣ የሚዘጋ ነገር አለ። ያኔ ግን እውቀት ይከፈታል። እውቀት ይከፈታል። ዛሬ ከእውቀት ከፍለን እናውቃለን። ያን ጊዜ ግን እኛም ራሳችን መታወቃችንን እናውቃለን ይላል። አቤት እንኳን ከፈልኩ ያንን መስዋዕት፣ እንኳን ተጓዝኩ በዚያ መንገድ፣ ለካ ለዚህ ነው እንላለን። ያኔ ይከፈታል፣ እውቀት ይከፈታል፣ ድንግዝግዝታ ይቀራል። ዛሬ አሁን ጭል የሚል ነው። ያን ጊዜ ግን አይኖቻችን በግልጥ ያያል። ሃሌሉያ አሜን። ጥቅስ አለ። ጊዜ ስለሌለኝ ጥቅሶችን አላነብም። ዝም ብላችሁ ቃሉ እውነት ስለሆነ ደስ ካላችሁ አንዴ አሜን። ዛሬ ብዙ ድካም አለ። የሥጋ ድካም አለ። በብዙ መንገድ የምንደክመው ድካም አለ። ያን ጊዜ ግን ድካም የሚባል ነገር የለም። ከድካማቸው ያርፉ ዘንድ ሥራቸው ይከተላቸዋል ብለህ ጻፍ አለ። ድካም ይቀራል፣ መድከም ይቀራል። ሃሌሉያ ያን ጊዜ እረፍት ነው። ታላቅ እረፍት ነው። በታላቅ ኃይል ተሞልተን እረፍት የሚሆን ጊዜ ነው የሚሆን። ዛሬ ከኃጢአትና ከልዩ ልዩ ርኩሰት ጋር እየታገል እየወደቅን እየተነሳን በጥላቻ በተለያየ ነገር እንዲህን አጣን ፍቅር አጣን እንዲሆነ እየተባለ በመውደቅ በመነሳት እንሄዳለን። ያን ጊዜ ግን በፍጹም ቅድስና ያለ እርኩሰት ሆነን የምንገኝበት ነው። አሁን ላይ እንዳነበብ ነው። እርኩሰት የለም፣ ኃጢአት የለም፣ ውሸት የለም፣ ሰይጣን የለም። ክብር ለኢየሱስ ይሁን። ክፋት የለም፣ ተንኮል የለም። አሜን። ከኃጢአት ሁሉ ፈጽሞ ነጽተን የምንኖርባት ከተማ ናት። ሃሌሉያ ነው ካላችሁ አሜን። ዛሬ በብዙ አይነት የሚያሳዝኑ ነገሮች ውስጥ እናልፋለን። ብዙ የሚያሳዝን ነገር በሕይወታችን ያልፋል። ያን ጊዜ ግን የዘላለም ደስታ በራሳቸው ላይ ይሆናል ይላል። የዘላለም ደስታ በራሳችን ላይ ሆኖ የምንኖርበት ሕይወት ነው። እንባዎቻችንን ከዓይኖቻችን ያብሳል ይላል። እንባ የለም፣ ለቅሶ የለም፣ ሐዘን የለም። ክብር ለኢየሱስ ይሁን። የዛች ከተማ ኑሮ እስቲ ዛሬ ትንሽ እንደው እንናገርላት። በቃ እዛች ከተማ ውስጥ ልንኖር ተጠርተናል። በዚያች ከተማ ውስጥ ሊያኖረን ጌታ ኢየሱስ ፈልጓል። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ዛሬ ብዙ ጉድለት አለ። ብዙ የጎደለን ነገር አለ። ይጎደል ነገር አለ። የምንፈልገው የጎደለ ያን ጊዜ ጉድለት የለም። ከእናንተ ማንም የተጠማ ቢኖር ይምጣና ከሕይወት ውሃ ይውሰድና ይጠጣ። የሚያረካ የሕይወት ውሃ ሳያቋርጥ የሚጠጣበት ሀገር አለው። ጥቅስ መጽሐፍ ቅዱስ ነው የሚነግረን ይሄን ሁሉ። ጌታ ኢየሱስ ይባላል። ኢየሱስ ይባላል። ታዲያ አሁን ኢየሱስን እንኳን ለማየት እንዴት እንቸገራለን? ይኸው ሥጋ ማለት ነው። ይኸው ብዙ ውስንነት ማለት ነው። ብዙ ነገር አይናችን ላይ እንዲህ እየመጣብን ኢየሱስን እንዳናይ እያዟዟረን ወዲህ ወዲያ እንደሱ ሆነን ነው የምንኖረው። ያን ጊዜ ግን በጉንም ያያሉ ይላል፣ ፊቱንም ያያሉ ይላል። ፊቱን ያያሉ፣ እርሱን እንዳለ እናየዋለን፣ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። ይህ ሁሉ ተስፋ የተጻፈለት ነገር ነው ከፊታችን እግዚአብሔር የሰጠን። ደስ ካላችሁ እግዚአብሔር ደስ ይበለው። ሃሌሉያ ይላል። ጌታ ኢየሱስ ክርስቶስ ለዘላለም የተባረከ ይሁን። እግዚአብሔር የልብ ዓይኖቻችንን ያብራ።
አጥርተን ተስፋችንን እንድናይ እንደዚህ ያስፈልጋል። በቃል ነው የምናጠራው፣ በእግዚአብሔር ቃል ነው የሚጠራው። ጌታ ኢየሱስ ይባረክ። ይሄን የሚያይ አይወድቅም፣ ይሄን የሚያይ አይሸነፍም። ለምን? ቅድም እንዳልኩት ነው። ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ፣ መከራ፣ ችግር፣ ድካም ምን በሙሉ ምንም እንዳይደለ አስባለሁ አለ። የሚታየው ነገር እጅግ ታላቅ ስለሆነ ማለት ነው። ጌታ ኢየሱስ የተባረከ ይሁን። እግዚአብሔር አይኖቻችንን ይክፈትልን፣ ያብራልን፣ ተስፋችንን አጥርተን እንድናይ ይርዳን። ኢየሱስ ይባረክ። የእውነት ይህንን መልእክት እየተናገርኩ እየጸለይኩ ለዝግጅት አንድ የሚሰማኝ ጸሎት አለ። በጸሎት ብንጨርስ ደስ ይለኛል። ብዙ ችግር አለ ማለት ብዙ ችግር አለብን። ስጋ ለባሾች ነን። የኑሮ ችግር አለ፣ የኢኮኖሚ ችግር አለ፣ ልጆች አሉ፣ ምናምን አለ፣ የምድር ኑሮ ብዙ ነው። በየስራ መስካችን ብዙ አይነት ነገር ነው ያለ። ያ ስለማይታየኝ አይደለም እኔም ይሄንን ነገር የምናገር። ያንን ተውትና የት ትተውታላችሁ? ባትተውትም እሱ አይተዋችሁ አለ። ልጆች አሉና እንጀራ አምጡ ይላሉ፣ ዳቦ አምጡ ይላል፣ ትምህርት ቤት ክፈል ይላል፣ ሌላ ይላል፣ ማዕት ነገር አለ። ስለዚህ ጌታ ሆይ እያልኩ ይህንን ጸሎት ጸልያለሁ በግሌ። አሁንም በዚህ የመጨረሻ ደቂቃ ላይ ጌታ ኢየሱስ ክርስቶስ ጣልቃ እንዲገባ ይህንን ተስፋችንን አጥርተን እንዳናይ እንቅፋት የሚሆኑ ነገሮችን ሁሉ እንዲያስተካክልልን ስለሚችል ቆመን ነው የምንጸልይ። አትንበርከኩ፣ አይዞህ አለ ማለት ያው ነው የመንበርከክ ጊዜ አለ። አሁን ግን ቆመን ነው የምንጸልይ። ኢየሱስ ይባረክ። ጊዜም ስለሌለ ክብር ለኢየሱስ ይሁን። እስቲ አንዴ ከፍ ባለ ድምፅ ኢየሱስ ተመስገን። ኢየሱስ ይባርካችሁ። በጣም ደስ ይላል፣ ደስ ይላል። ይሰማናል እኮ። ደስ ካላችሁ ደግማችሁ አመስግኑ። ኢየሱስ ተመስገን። ትጠበቃለህ፣ ኢየሱስ ትጠበቃለህ። አጠገቤ ያልፋል ብዬ እጠብቅሃለሁ። በዚህ መካከል ያልፋል ብዬ እጠብቅሃለሁ። እዛ መላእክት የማናውቁት ውሃ የነበረበት ቦታ ጋር ብዙ ለመንኩት ብያለሁ፣ ጠብቄያለሁ። ብዙ ተራ አሳልፌያለሁ። ተራ አልፏል፣ ብዙ ተራ አልፏል፣ ብዙ ተራ አልፏል። የዛሬ ዓመትም የዛሬ 6 ወርም የዛሬ 3 ወርም የዛሬ ከዚህ ቀን በፊትም አልፏል። አልፏል አልመጣም። ዛሬም እጠብቅሃለሁ። ዛሬም በዚያ መጠበቂያ ጋር አለው። ኢየሱስ ዛሬ በዚህ ጉባኤ አለ። የእያንዳንዳችሁን ችግር ይህንን ተስፋ አጥንታችሁ ማየት እንዳትችሉ እንቅፋት የሚሆን ጋሬጣ የሚሆን ሸክም የሚሆን ክብደት የሚሆን ነገር ሁሉ በጌታ በኢየሱስ እንዲነሳችሁ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ሸክም በኢየሱስ ክብደት በኢየሱስ በጌታ በኢየሱስ ሰንበር በኢየሱስ በኢየሱስ ይነሳ በኢየሱስ ይነሳ። ተስፋችንን አጥርተን ማየት እንድንችል ጌታ ኢየሱስ የልብ ዓይኖቻችንን ይክፈት፣ የልብ ዓይኖቻችንን ያብራ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም። እስቲ ስሙን እየጠራችሁ አንሱ። በኢየሱስ በኢየሱስ ይነሳ። ሸክም በኢየሱስ ይነሳ። ሰንበር በኢየሱስ ክብደት በኢየሱስ ይነሳ። በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ኢየሱስ ኢየሱስ ይባላል። እጅ ለእጅ ተያያዙ የሚባል ነገር ልማት እንዳይሆን ይከብደኛል። እነሱ ሲባል እኔም ስል ማለት ነው። ግን ስል ምንድነው መረዳዳት ይቻላል። አንዱ አንዱን መርዳት ይችላል። ወንድም ወንድሙን አይዞህ ይለው ነበር ይላል። የአንዱ እምነት አንዱን ያግዛል። ጌታ ኢየሱስ ይባላል።
እስቲ ከመጣላችሁ በዚህ በመንፈስ ሆናችሁ ከተሰማችሁ ከመጣላችሁ ያዙና ወንድማችሁ ወንድሞቻችሁ ይህንን ተስፋ አድርገን እንዳታይ በአንተ ላይ ያለ ቀንበር በአንተ ላይ ባንተ ላይ ያለ ሸክም በጌታ በኢየሱስ ለዚህ አግድም ደግሞ ድንኳን ነበር። ያው የነበራችሁ ታስታውሳላችሁና ሶፋ ደግሞ እዚህ ያለ ሌሎቹን አላስታውስም። አንድ መዝሙር ይዘመር ነበር። በደስታ አንድ ቀን በሰማይ የተሰዋልን ጌታ ስናይ ሃሌሉያ አለና አለን ፊቱ ያ መዝሙር እየተዘመረ መንፈስ ቅዱስ በኃይል ወርዶ አልኖርንም ወንድም አላለ ይኸው ያኖራል፣ ያሻግራል። ምንም አይነት መከራ ይኑር ማየት ያሻግራል፣ ማየት ያሳልፋል፣ ማየት ያደርሳል። አይኖቻችን ይከፈቱ፣ ምንም አይኖቻችን ይከፈቱ። ተስፋችንን አጥርተን እናይ። ታላቅ ተስፋ አለ። ኢየሱስ ይባረክ። አይነት መዝሙር እንደሚያዘምሩ አላውቅም። ስለዚህ ተስፋ መዝሙር ቢዘመር ደስ ይለኛል። በደስታ አንድ ቀን በሰማይ ላይ የተሰዋልንን ጌታ ስናይ ሆያን በደስታ ሆያን በምስጋና እንዘምራለን፣ እናመሰግናለን፣ እናመልካለን። ክብር ለኢየሱስ ይሁን። እነሱ መዝሙሩን ቶሎ ተዘጋጁና ኑልን። ይችል የመጨረሻ ቃል አንባለሁ። አሁን በጸለይናት ጸሎት መንፈስ ይህንን ቃል በሕይወታችን ጌታ ኢየሱስ ያትም ብዬ ይህንን ቃል አንብቤ እጨርሳለሁ። መዝሙር 70 ቁጥር 4 እና 5 እስቲ አሜን በሉ። ለዚህ ቃል ያው የሚሹ ሁሉ አምላኬ የሚሹ ሁሉ ጌታ ኢየሱስ የሚሹ ሁሉ በአንተ ሐሴት ያድርጉ ደስም ይበላቸው። አሜን በሉ። በአንተ ሐሴት ያድርጉ ደስም ይበላቸው። ማዳንህን የሚወዱ ሁልጊዜ እግዚአብሔር ታላቅ ነው ይበሉ። ዛሬ ማዳኑን የምትወዱ፣ ዛሬ ይህንን ተስፋ የምትወዱ፣ ዛሬ ይህንን ተስፋ አይኖቼን ገልጠህ አሳየኝ እያላችሁ ያላችሁ፣ ዛሬ በዚች ከተማ ለመኖር እፈልጋለሁ ያላችሁ በአምላካችሁ ደስ ይበላችሁ። ዘወትር እግዚአብሔር ታላቅ ነው የምትሉበትን ጸጋና መንፈስ ያፍስስላችሁ፣ ይስጣችሁ። እኔ የችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊም አንተ ነህ፣ አቤቱ አትዘግይ አለ። ይህንን ጸልየናል፣ ረድቶናል። የሚረዳ ጸጋ በሕይወታችን መጥቷል ብዬ አምናለሁ። እግዚአብሔር ታላቅ ነው የሚያሳይ ጸጋ ግን በእያንዳንዳችን ላይ ይፍሰስ። ኢየሱስ ይባርካችሁ።